r3 አለች። ስለዚህ ይሄ ማለት ይሄን አንድ ላይ እንበለው 5a r3 ኔጌቲቭ አለች is equals to -10 ይመጣል። ማይነስ በማይነስ ይጠፋል። ኦቨር 5 እንበለው ይሄ ይጠፋል። a times r3 is equals to 2 ይመጣል ማለት 2 ይመጣል። ስለዚህ ሁለት ነገር ነው አሁን ያልታወቀው። a ማይታወቅም r3 ማይታወቅም። ስለዚህ simplicity for the sake of simplicity let's say let a is equals to 1 እንበለው። a 0 መሆን የለበትም because leading coefficient ስለሆነ የፖሊኖሚያሉ leading coefficient ስለሆነ አንድ እንበለው። ዝም ብለን arbitrary number አንድ እንበለው። አንድ ካልነው 1 times r3 is equals to 2 ይመጣል ማለት ሶስተኛው ሩት 2 ይመጣል። ተመልከቱ ግን ሶስተኛው ሩት 2 የመጣው a 1 ስለሰጠን ነው። a 2 ብንሰጥ a is equals to 2 ብንሰጥ 2 times r3 is equals to 2 over 2 r3 ምን ይመጣል 1 ነው የሚመጣው 1 ነው። ስለዚህ ይሄን እንተውና ስፔሲፋይ አድርገን ኤን አንድ ብለን እንወስዳለን ማለት ነው። አርቢትራሪ ቁጥር ስለሆነ አንድ ብለን እንወስዳለን። አንድ ካልን በኋላ ግን r3ያችን በትክክል 2 ብቻ ነው መምጣት ያለበት። 10 ካልን ሌላ r3 ነው የሚኖረው። 5 ካልን ሌላ r3 ነው የሚኖረው። 6 ካልን ኤዋንን በቀያየርን ቁጥር r3 እየተቀያየረ እንደሚሄድ መርሳት የለባችሁ። ስለዚህ አሁን ስፔሲፊካሊ ኤን አንድ ስላልኩኝ ክብ ኦፍ ኤክሳችን ምን ይመጣል? ክብ ኦፍ ኤክሳችን ኤን አንድ ብየዋለሁ። ኦሬዲ አንድ ነው የሚሆነው አይጻፍም። ኤክስ ማይነስ ዋትስ r1አችን የመጀመሪያ ፖሊኖሚያል ኦልሞስት ይሄንን ኦሬዲ ጽፌያለሁ። ይሄ ፕሮዳክታችን ኦሬዲ ምን መጥቷል? ይሄን መጥቷል። ስለዚህ ኤክስ ስኩዌር ማይነስ 4x ፕላስ 5 መጥቷል። ከዛ የመጨረሻው ግን x ማይነስ r3 x ማይነስ ዋትስ r3 it's 2 r3 2 መጥቷል። ግን it is based on what a እዚህ ጋር እንዳወራ ነው። እቺ ኢኩዌሽን አለች። እቺን a በቀያየርን ቁጥር የተለያየ r እዚህ ጋር እያስገባን እንሄዳለን። በጣም ብዙ ፖሊኖሚያሎች አሉን ማለት። ስለዚህ a በቀያየርን ቁጥር ሌላ ፖሊኖሚያልም ይኖረናል። ስለዚህ በአጠቃላይ ግን x times x square is x cube minus x times 4x is 4x square plus x times 5 is 5x minus 2 times x square is 2x square እንደገና ፕላስ ይመጣል 2 times 4 is 8x plus minus ይመጣል 2 times 5 is minus 10 ስለዚህ x cube minus 6x square ይሄና ይሄ ይደመራል plus 5 plus 8 is 13x minus 10 ስለዚህ ይሄ ኦሪጂናል ፋንክሽናችን ነው። ኦሪጂናል ፋንክሽናችን አሁን ቼክ ማድረግ እንችላለን። ክብ ኦፍ 0 የተሰጠን ክብ ኦፍ 0 ኔጌቲቭ 10 ይመጣል። ተመልከቱ። ክብ ኦፍ 0 አስገቡ። 0 ሲገባ 0 ኪዩብ 6 times 0 ይሄ ፓርት 0 ይመጣል፣ -10 ይመጣል። ሶ ክብ ኦፍ 0አችን -10 ይመጣል።